ይሄ ላይ ይለም እኔን አዳምጪኝና ሃይሚ ሌላ ጊዜ አዳማጭ ሰው አይደለሽ። ይሄ ሃይሚ እንደዚህ አልጠብቅም እያልኩ ሃይሚ ምንድን ነው ያደረኩት እኔ እንደዚህ አልጠብቅም። ይሄ ሃይሚ ተረጅኝ አንድ ነገር አይ ኖ ሃይሚ እኔ አሁን ማለት ነው እሺ እየቀለድክ ነው። እንዳወራ ድል ስጭኝ ሃይሚ እንዳወራ ድል ስጭኝ አንዴ ላውራ ምን መሰልሽ ሃይሚ አሁን አንቺ አዳምጪኝ። እኔ ማንም ሰው እኔ አሁን አንቺን ሳቅሽ አንድ ወሬ ነው አይደለ ሚዲያ ላይ አይሻለሁ ጀስት እንደማንኛውም ሶሻል ሚዲያ ኢንፍሉዌንሰር ሁሉንም አድማየር እንደማረገው ጠንካራ ሴት ነሽ። እኔ ከመጀመሪያ ጀምሮ ከተተልሻለሁ በጣም ጠንካራ ሴት ነሽ። በቃ ደዌ ያደግሽበት መንገድ ራሱ ደስ የሚል ነገር ነው። ኢትዮጵያ ውስጥ አሁን ለምሳሌ ብዙ የቲክቶከር ጓደኞች አሉኝ ታውቂያለሽ አይደለ? አሁን ብዙ ማቃቸው ቲክቶከሮች አሉ። ላይፍ ስታይላቸውን አውቃለሁ፣ ምን አይነት ላይፍ ስታይል እንዳላቸው አውቃለሁ። ሃይሚ ግን የተለየሽ ሰው ነሽ የምር ማለት ነው። ይሄንን ነገር ስልሽ ደግሞ ምንም ምረጥ እንቅስቃሴ ምናምን አይደለም። እኔ እዛ ጋር ሀፕን ያደረገው ነገር አለ። እሺ ላውል ጨርሳ ሃይሚ ይቅርታ ግን ልጨርሳ እንዴ ማንም ሰው አጠገቤ ባልነበረ ሰዓት አንቺ ነሽ አጠገቤ ነበርሽ ሃይሚ ገብቶሻል አይደለ? እዛ ጋር ታሚ ሶሲ እንኳን ማለት ነው መታ አልጠየቀችኝ። ሶሲ የ2 አመት ምናምን በሪሌሽን 2 አመት በኖርማል ፍሬንድሺፕ 4 አመት ቆይታል። ያ ሁላ ነገር ሀፕን አድርጎ ራሱ ማለት ነው ቼክ አላረገችም። ምንም አልመሰላትም። ለምን መታኋል አልችም። ጀስቲፋይ ለማድረግ ነው የምትሞክረው እሷ። እኔ ሃይሚ ቀልድ አይደለም። እኔ ሃይሚ አንቺን አታስደብሯት፣ ሃይሚን አትናገሯት፣ ሃይሚን እንትን አትበሏት እምለው ከልቤ ቀልድ አይደለም። ሃይሚ ማንም ሰው እንዲናገርሽም አልፈልግም። ጀስት እኔ ግን ከጎኔ የነበርሽው አንድ ሰው አንቺ ነሽ። እኔ አንቺን ማመስገኔ ሃይሚ ተመችታኛለሽ ማለቴ ጥፋት ከሆነ ይቅርታ ግን ማለት ነው ጥፋት ግን አይደለም። እኔ አሁንም አስረግጬ እነግርሻለሁ። ግን አንቺን አይኖ ነርቨስ ሆነሻል። ነርቨስ የሆንሽበት ምክንያት ደግሞ ሰው ኮሜንት ላይ የማይዘባርቀው ነገር የለም። ስለሌላው ሰው እኔ የምንም ኮሜንት አላይም። ኮሜንት አይቼ መስሎ ከሆነ በጭራሽ ላይ ብሩክና ሶሲ ያዋክቡሻል እየመጡ እንደማታደርግ 100% እርግጠኛ ነኝ። አረ ማንንም ያውቃል። ሲጀመር ሃይሚ ክብር ያላት ሴት ነች። ለመጠን በላይ አይደለም። ይሄንን ብዙ ነገር አልፋ እዚህ ጋር የደረሰች ልጅ ነች። በእንደዚህ አይነት ነገር ደግሞ የምትጠረጠር ሴት አይደለችም። ማንም ያውቃል ይሄንን ማንም ማለት ነው። ስለሷ እኔ ሙሉ ለሙሉ ሆኜ አወራለሁ። ምንም የሚከለክለኝ ነገር የለም። ምክንያቱም እኔ ከሷ ብዙ ነገር ስለተማርኩ ነው። ብዙ ነገር እኔ አይደለም ከሌለው ጥሩ ነው። እሱን ግን አስረዳት፣ ለሶሲ አስረዳት። ምክንያቱም ከሶሲ ጋር ወሬ የለኝም። ጨረስን እኮ ከሶሲ ጋር። ሶሲ ማለት ምን ሆነክ ነው? እሷ እኔ ላይ የማይሆን ነገር እንድታስብ ለምን ታደርጋታለህ እንዴ? ጭራሽ አዲስ ህይወት አለን ብለህ እኮ ነው የዘጋኸው ትናንትና። አዲስ ህይወት ይኖረናል። እኔ ነርቨስ ሆኜ የምናገረውን አላውቅም። እዛ ጋር እያዋከቡኝ ነበር ለሶሲ ሃይሚን እዛ ጋር እንትን ይላሉ። ሃይሚ በኋላ ግን በቃ ይብቃ ዳኒ እና ደግሜ መምጣት ሃይሚ እህቱ ናት። አስጨንቋት ላገኘው ስላለችኝ እንደ ሰው በስርዓት የምታወራት መስጠት ነበር። አገኘሽ? ምንድነው ጥያቄሽ? ንገሪኝ እስቲ። ድጋሚ እንደጠይቀክ ነው እንዴ? ማለት እኔ የምፈልገው ከህይወቱ ከብሩኬ ህይወትና ከሃይሚዬ ህይወት ውጡ። እኛ የሁለቱን ችግሮችን ታቻለን። ነዛን ሁለት እናንተ ውጡ። ከማን ህይወት ከእናንተ ኧረ ከኛ ህይወት አትወጡም እንዴ? እኛ ህይወት የለንም እንዴ? የእናንተ ብቻ ነው ህይወታችሁን ምሩ። የራሳችሁን ህይወት ይዛችሁ ምሩ። የኛን ህይወት የእናንተም የራሳችሁን ህይወት ይዛችሁ ምሩ። እንዴ ምንድን እኛ እኮ ህይወት የሌለን እኮ አስመሰላችሁት እንዴ? ከህይወታቸው ውጡ። ይኸውልሽ እናንተ ህይወት እንዳላችሁ ሁሉ እኛም ህይወት አለን። ገባሽ? እናንተም ከኛ ህይወት ውጡ። ከማን ህይወት ነው የምንወጣው? ይሄ ላይ